ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ብታደርጉ በዚህ የቴክኖሎጂ ቻናል የሚለቀቁ የዌብሳይት ዴቨሎፕመንት እንደዚሁም ደግሞ የቴክ ወይም ደግሞ የቴክኖሎጂ ቲፖችን እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ላይክ እና ሰብስክራይብ ማድረግ እንደዚህ ሼር በማድረግ ቻናሉን ሰፖርት ማድረግ ትችላላችሁ። በቀጥታ ወደ ዛሬው ትምህርታችን እንለፍ። ኦኬ ዛሬ የምናየው ፋይንድ ሜትድ ነው። ፋይንድ ሜትድ ከዚህ በፊት ኖርማሊ ስንጠቀሙ ነበር። እዚህ ጋር እንደምታዩት እዚህ ጋር ዳታቤዝ ውስጥ ሆነን ዲቢ ዶት ከዛ ኮሌክሽናችን ስቱደንትስ ይላል ዶት ፋይንድ ስንለው ሬጂስተር የተደረጉትን ወይም ደግሞ ሪከርድ የተደረጉትን ሁሉንም ዳታዎች በዚህ መንገድ ምን ያደርግልናል ያመጣልናል ማለት ነው። ነገር ግን ፋይንድ ሜትድ ጥቅሙ ይሄ ብቻ ሳይሆን በጣም ብዙ ዲቴይል የሆኑ ነገሮችን ልንሰራበት እንችላለን ማለት ነው። ፋይንድ ሜትድ ሁለት ፓራሜትሮች ናቸው ያሉት። ፋይንድ ሜትድ የምንለው ሁለት ፓራሜትሮች አሉት ማለት ነው። የመጀመሪያው ፓራሜትር ኪወሪ ይባላል። እነዚህ ነገሮች መያዝ አለባችሁ። መጀመሪያ ሁለት ፓራሜትሮች አሉት። ሁለተኛው ፓራሜትር ደግሞ ፕሮጀክሽን ይባላል ማለት ነው። ፕሮጀክሽን ኪወሪ የምንለው የመጀመሪያው ፋይንድ በምናደርግበት ሰዓት ወይም ደግሞ ሪከርድ ከተደረጉት ውስጥ ሰርች አድርገን ስናመጣ ምን ዳታ ወይም ደግሞ ምን የያዘውን ነው ሰርች ማድረግ የምትፈልገው የሚለውን ኪወሪ የሚለው ላይ እናስቀምጣለን። ይሄን ብቻውን መጠቀም እንችላለን። አንዳንዴ ደግሞ ሰርች ካደረግናቸው ዳታዎች ውስጥ የምንፈልገው የተለየ ኮለምን ለምሳሌ ስማቸውን ብቻ ውጤታቸውን ብቻ ኦር ደግሞ ሌላ ዳታ ብቻ የሆነ የተወሰነውን ኮለምን ብቻ ለይተን የምንፈልግ ከሆነ ደግሞ ይሄኛውን ፕሮጀክሽን የሚባለው ሁለተኛውን አርጊውመንት እንጠቀማለን ማለት ነው። ሶ ሁለቱንም እስኪ እንዴት አድርገን እንጠቀማቸው እንደምንችል እኔ የመጀመሪያው ያው እንደነገርኳችሁ ምንድነው ኖርማሊ ፋይንድ ብለን ኢንተር ብንለው ሁሉንም ሪከርድ የተደረጉ ዳታዎችን ምን ያደርግልኛል ያሳየኛል ማለት ነው። ሁሉንም ያሳየኛል። ነገር ግን ይሄን ፋይንድ የሚለውን በመጀመሪያው በኪወሪ አድርገን እንጠቀመው ብንል ምን ማድረግ እንችላለን? ለምሳሌ እዚህ ጋር ኔም እዚህ ኳልስቱ አበበ ስትሪንግ ነው። አበበ ስሙ አበበ ሪከርድ ከተደረጉት ስሙ አበበ የሆነውን ብቻ አምጣልኝ እያልኩት ነው ማለት ነው። ከዛ ኢንተር ስለው እንደምታዩት አበበ የሚለውን ተማሪ ብቻ መጣልኝ ማለት ነው። ይሄን አበበ የሚለውን ወደ ሌላ ልቀይርና ላሳያችሁ። ለምሳሌ ናሆም አልኩት። ኔም ናሆም የሚባል የለም እያለኝ ነው። አንዴ ሁሉንም እናያቸውና እስኪ ምን አይነት ዳታ ሪከርድ እንዳደረግን ከዛ በምንፈልገው ነው። ለምሳሌ እዚህ ጋር አቢጌል የሚል አንድ ተማሪ ተመዝግባለች። እሷን ማግኘት ከፈለኩ ምንድነው የማደርገው? ኦኬ እዚህ ጋር ምንድነው የምናደርገው? db.students.find ካልን በኋላ እዚህ ውስጥ የመጀመሪያውን ኪወሪ አርጉመንት እንጠቀማለን ማለት ነው። ስለዚህ አቢጌልን ከሆነ የፈለኩት በስም ነው ሰርች የማደርገው። በኮቴሽን ውስጥ አቢጌል ብዬ እጽፋለሁ ማለት ነው። አቢጌል የምትባል ተማሪ ሪከርድ እዚህ ሪከርድ ውስጥ እዚህ ዳታቤዝ ውስጥ ወይም እዚህ ኮሌክሽን ውስጥ ካለች አምጣልኝ ነው አሳየኝ ነው እያልኩት ያለሁት። የለም አለኝ። ለምንድን ነው የለም ያለኝ? እዚህ ጋር ወይ ኔም የሚለው ላይ ወይ አቢጌል የሚለው ላይ የስፔሊንግ ስህተት አለ ከተመዘገበው አንፃር ነው። ሶ እዚህ ጋር ገብተን ማየት እንችላለን። ኦኬ አቢጌል አንደኛ አፐር ኬዝ ነው። ኔም የሚለው ራሱ የመጀመሪያው አፐር ኬዝ ነው። ሶ እሱን እናስተካክላለን። በጣም ኬዝ ሴንሲቲቭ ነው። ከዚህ በፊት እንደነገርኳችሁ አቢጌል የሚለው ትክክል ነው። እዚህ ጋር ግን ኔም የሚለው በዚህ መንገድ መሆን አለበት። ይሄው እንደምታዩት በዚህ መንገድ አመጣልኝ። በኔም ብቻ ሳይሆን በሌላ ለምሳሌ በስኮር ማወቅ ከፈለግ ለምሳሌ እዚህ ጋር ስኮር ለምሳሌ አበበ 94.5 መሰለኝ አይ ቲንክ ስኮሩ ወይም ደግሞ ነጥቡ ያስመዘገበው ውጤት 94.5 የሆነውን አምጣልኝ ያልኩት። ይሄው እንደምታዩት ያበበ ብቻ ነው ያለው። ይሄን ውጤት ያስመዘገበ የለም እያለኝ ነው ማለት ነው። ሶ በዚህ መንገድ የመጀመሪያውን
አርጊውመንት በመጠቀም ፋይንድ ሜትድን በዚህ መንገድ መጠቀም እንችላለን። ሁለቱንም በአንድ የምንጠቀመው መቼ ነው? ሁለቱንም በአንድ መጠቀም የምንችለው መቼ ነው? ለምሳሌ ስኮሩ 94.5 የሆነ ተማሪ አምጣልኝ አልኩት ካለ ማለት ነው። ይሄ ተማሪ ካለ የዛን ተማሪ የተወሰኑ ዳታዎችን ብቻ ብፈልግ፣ ለምሳሌ ስሙን ብፈልግ ኔም ትሩ ለዋለው ከዛ ኮማ አድርግና ስኮር ኦር ደግሞ ኤጅ ስሙንና እድሜውን ብቻ ነው የፈለኩት። ስሙንና እድሜውን ብቻ ነው የፈለኩት። ስለዚህ ሁለቱን አርጊውመንቶች እዚህ ጋር በምንድነው የምከፍላቸው? በኮማ ሰፓሬት ማድረግ አለብኝ ማለት ነው። ከዛ ኢንተር ስለው እንደምታዩት ያመጣልኝ አበበን ነው። ውጤቱ 94.5 ስለሆነ ይሄን ክራይቴሪያ የሚያሟላው እሱ ነው። እና እድሜው ደግሞ ስንት ነው አለኝ? 23። ባይ ዲፎልት እዚህ ጋር አይዲው ምን ይሆናል? አብሮ ይወጣል። አይዲው እንዳይወጣ ከፈለግ ምን እናደርጋለን? አይዲው እንዳይወጣ ከፈለግ እዚህ ጋር መተን አይዲ ፎልስ ማለት እንችላለን። አይዲውን ፎልስ ማለት እንችላለን። አይዲው እንዳይወጣ ከዛ ኢንተር ስለው ኦኬ የሆነ ስህተት እያሳየ ነው። አይዲ ቀጥታ ዳይሬክት እንደዚህ ሳይሆን መጻፍ ያለብን አንደርስኮር ማስቀደም አለብን። እዚህ ጋር ልክ እዚህ ጋር እንደሚጠቀማት ማለት ነው። ሶ አንደርስኮር አድርጌ ኢንተር ስለው እንደምታዩት ስሙ አበበ እድሜው ደግሞ 23 ነው። ያበበ ብዙ ዳታዎች አሉት። ቅድም እንዳየነው አድሬስ አለው። ብዙ ዳታዎች ስላበበ መዝግበናል። ነገር ግን በሁለተኛው ፕሮጀክሽን በሚባለው አርጊውመንት እዚህ ጋር ስለገደብ ነው ስሙንና እድሜውን ነው የምንፈልገው። አይዲውን አንፈልግም ብለን ስለገለጽንለት እነዚህን ብቻ ምን ያደርግልኛል ማለት ነው፣ ለይቶ ፊልተር አድርጎ ያመጣልኛል። ሶ በዚህ መንገድ ብዙ ነገሮችን ማድረግ እንችላለን። በቀጣይ ክፍል ደግሞ ከሌሎች ከሶርት ከሊሚት ጋር እንዴት አድርገን እንደምንሰራ የማሳያችሁ ይሆናል ማለት ነው። ነገር ግን አሁን ይሄ ቪዲዮ ከመጨረሳችን በፊት አሁን እዚህ ጋር የሰራነውን ፋይንድ ሜትድ በሞንጎዲቢ ኮምፓሳችን ማድረግ ብንፈልግ እንዴት ነው የምናደርገው የሚለውን እንዴ። ሶ እዚህ ጋር ስትመጡ እዚህ ጋር ፋይንድ የምትላለች። እዚህ ጋር ደግሞ የሆነ እንትን ኪወሪ የምናስገባበት ባዶ ቦታ አለ። ይቺ የምታገለግለው ለማን ነው? ለፋይንድ ነው የምታገለግለው። ሶ እዛ ላይ ኢንተር እዚህ ጋር ስትገቡ በዚህ መንገድ በከርሊ ብሬስ ታደርጉትና ለምሳሌ ኔም አቢጌል አልኩት። ሶሪ ይሄ ስትሪንግ ስለሆነ አቢጌል በየዚህ ጋር መጥቼ ፋይንድ ብለው አያችሁት፣ ሌሎቹን አስወግዶ እሷን ብቻ አመጣልኝ ማለት ነው። እሷን ብቻ አመጣልኝ። ኦኬ እዚህ ጋር ኔሙ አበበ፣ ይሄ ያበበ ኔም እዚህ ጋር ሎወር ኬዝ መሰለኝ። ሶ እንደዚህ አድርገን ፋይንድ ብንለው ይሄው የማንን አመጣልኝ? የአበበን ዳታ አመጣልኝ ማለት ነው። ኦኬ ከዛ ፕሮጀክሽን መጨመር ከፈለግን ደግሞ እዚህ ጋር ኦፕሽን የምትለውን ክሊክ እናደርጋታለን። ኦፕሽን የምትለው ላይ ስንገባ እዚህ ጋር ፕሮጀክት የምትላለች እዛ ላይ ክሊክ ስታደርጉ እንደዚህ ይመጣላችኋል። ሶ ምን ታደርጋላችሁ? እዚህ ጋር ለምሳሌ የአበበ የሚባለውን ስሙንና ስኮሩን ነው የፈለኩት። እነዚህን ከሞላ በኋላ እዚህ ጋር ፋይንድ ለዋለሁ ማለት ነው። እንደምታዩት የአበበ ውጤቱንና ምኑን ያመጣልኝ? ስሙን ብቻ ነው ያመጣልኝ። አይዲው እንዳይኖር ከፈለኩ እዛው ፕሮጀክሽን የሚለው ውስጥ ገባና አንደርስኮር አድርግና አይድ ከዛ በኋላ አይዱ እንዳይመጣልኝ ምን አደርጋለሁ? ፎልስ ለዋለሁ። በኮማ ሰፓሬት አድርግና ፋይንድ ለዋለሁ። እንደምታዩት ስሙንና ማንን ብቻ መጣልኝ? ስሙንና ስኮሩን ብቻ መጣልኝ ማለት ነው። ስለዚህ እዚህ ጋር ኦፕሽኖች አሉ። የመጀመሪያው ለፋይንድ የሚጠቅም ነው። ይሄኛው ደግሞ ለፕሮጀክሽን የሚጠቅም ፊልድ ነው ማለት ነው። በቀጣይ እነዚህ ሶርት እና ሌሎችን እንዴት አድርገን እንደምንጠቀማቸው እዚህ ጋር እነ ሊሚት አለ። በቀጣይ ክፍል ይዤላችሁ የምመጣ ነው የሚሆነው ማለት ነው። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ ማድረጋችሁን አሁን በድጋሚ አትርሱ። ጥያቄ አስተያየት ካላችሁ ኮመንት ቦክስ ላይ ልታስቀምጡልኝ ትችላላችሁ ማለት ነው።
በቀጣይ በሌላ ትምህርት እስከምንገናኝ ድረስ መልካሙን ተመኘውላችሁ። ባይ ባይ።